አንተ ለዓለም ዋንጫ ለሀገር ልትጫወት ልትሄድ ስትል የምታፈቅራት ፍቅረኛ አንተ እኔን አትመጥነኝም፣ ገንዘብም የለህም፣ ደሃነህ ብላ ሰድባክ አጠገቤ እንዳደርስ ብትልህና ብትተውህ አንተ ዓለም ዋንጫ ላይ ሄደህ ዓለምን ብታስደምም ኮከብ ብትሆንና የ55 ሚሊዮን ፓውንድ ወደ ኢትዮጵያ ሲመነዘር ወደ 10 ቢሊዮን ብር ወደ 5-6 ስካይላይትን የሚሰራና ወደ 5-6-7 ገመቺስ ገዝቶ የሚተርፍ ብር ውል ብትፈራረም እና ያቺ ሴት ተመልሳ አብረን እንሁን አፈቅርሃለሁ ተሳስቻለሁ ብትልህ ምን ታደርጋለህ? የዓለም ዋንጫው የ2026ቱ ኮከብ የሞሮኮ ጀግና ኢስማኤል ሳይባሪ ምን እንዳደረገ ግን እኔ እነግርሃለሁ። ሙሉ ታሪኩንም አስቃኛችኋለሁ። አብራችሁን ቆዩ። አሁኑ የ2026ቱ የዓለም ዋንጫ ከጀመረ ሰንበትበት ብሏል። እናም ይህ የ2026ቱ የዓለም ዋንጫ ላይ ደምቆ የታየ አንድ ሞሮኮዊ ያለ እሱም ኢስማኤል ሳይባሪ ይባላል። አሁን በተከታታይ ባደረጉት 3 ጨዋታዎች ላይ 3 ጎሎችን አስቆጥሮ ታላቅ ጊዜን እያሳለፈ የሚገኝ ተጫዋች ነው እና ታሪኩ የሚጀምረው እንደዚህ ነው። ኢስማኤል ሳይባሪ ሲወለድ እግሩ ተጣሞ ነው የተወለደው። እናም ሐኪሞች ይህን የእግሩን መጣመም ያዩና ለእናትየው ይህ ልጅ መራመድ አይችልም ብለው ይነግሯታል። ተስፋም ሊያስቆርጧት ይሞክራሉ። ነገር ግን ለሞሮኮ እግር ኳስ ክለብ ኮከብ እንደሚሆን የታጨውና ቀድሞ የታወቀው ኢስማኤል ሳይባሪ እናቱ አረ በፍጹም ተነስቶ ይሄዳል ትልና የተለያዩ ሕክምናዎችን እንዲሞክር ታደርገዋለች። የተለያዩ ሙከራዎች ውጤት ያመጣሉና ለረጅም ዓመታት ሕክምና ላይ ከቆየ በኋላ ከረጅም ቀዶ ጥገና በኋላ ኢስማኤል ሳይባሪ ቆሞ መራመድና ቆሞ መሄድ ይጀምራል። እናም ቆሞ መሄድ ከጀመረ ከተወሰኑ ዓመታቶች በኋላ በልቡ አንድ ነገር ያቃጭልበታል። ኢስማኤል ሳይባሪ ኳስ ተጫዋች መሆን በልቡ ፈለገ። እናም መጣጣሩን ይቀጥላል። መጣጣሩን ቀጠለና አንድ ሞሮኮ የሚገኝ ታላቅ የእግር ኳስ ክለብ አለ። እዛ ክለብ ላይ አካዳሚ ውስጥ ገብቶ እየሰራ ባለበት ሁኔታ ላይ በ14 ዓመቱ አንድ ከእንደገና ፈተና ያጋጥመዋል። እናም ይህ ፈተና አንተ ወፍራም ነህ፣ ሰውነትህም ለእግር ኳስ ተጫዋችነት አሁንም ብሎ ያባሩታል እና ኢስማኤል ሳይባሪ በዚህን ጊዜ ተስፋ ይቆርጣል። በቃ ከኳስ ይወጣል ሲባል ከእንደገና በሩን ዘግቶ ኢስማኤል ሳይባሪ ኢንተርኔት ላይ የተለያዩ የኳስ ቴክኒኮችን እያወረደ ውፍረትስ እንዴት እቀንሳለሁ የሚለውን እያየ ከእንደገና ለኳስ ለመመለስ ራሱን በራሱ ማብቃት ይጀምራል እና ተስፋ ያልቆረጠው ኢስማኤል ሳይባሪ እግሩ መራመድ አይቻልም ተብሎ ከእንደገና ተነስቶ መሄድ የጀመረው ሳይባሪ ራሱን በራሱ አሰልጥኑ ሰውነቱን ለኳስ ምቹ አድርጎ ለኳስ ቀልጣፋነቱን አብቅቶ ወደ እግር ኳስ ከእንደገና ይመለሳል። ሲመለስ ግን እንደ ድሮ አልነበረም። በቃ የሚገርም ተጫዋች ሆኖ የተመለሰው። እናም ኢስማኤል ሳይባሪ እንደዚህ ያለ ትልቅ ክለብ ላይ መጫወት ይጀምራል። እናም እዛው ሞሮኮ ላይ ፒኤስቪ የሚባል ክለብ ውስጥ እየተጫወተ በሚገኝበት ጊዜ ላይ አንዲት ፍቅረኛ ይዛል። ይቺ ፍቅረኛውም እኔ አፈቅርሃለሁ ከጎንህ ነኝ ብላ ረጅም ጊዜ ቆይተዋል። እናም እዛ በሚጫወት በት ጊዜ ላይ ኢስማኤል ሳይባሪ 19,000 የአሜሪካ ዶላር ብቻ ነበር የሚከፈለው በሳምንት እና ይቺ የሱ ፍቅረኛ የሆነችው ሴት ግን እኔን አፎርድ ማድረግ አይችልም ብላ ብዙ ጊዜ ይጨቃጨቁም ነበር። ነገር ግን በሚችለው ኢስማኤል ሳይባሪ ደግፋት ያግዛትና ከጎኗ ይሆን ነበረ። ነገር ግን እሷ አልበቃትም። ላይፍ ስታይሏ የተለያዩ ቅንጡ ልብሶችን መልበስ፣ ቅንጡ ቦታዎች መሄድ፣ ትራቨል ማድረግ ትፈልጋለች። ነገር ግን ለዛ እሱ በቂ ገንዘብ አልነበረውም። እናም እንዲህ ብላ ትናገራለች እሱ ወደ ዓለም ዋንጫ ሊመጣ ሲል አንተ እኔን አትመጥነኝም፣ እኔን ማኖርም አትችልም፣ ገንዘብም የለህም፣ ደሃ ነህ፣ አትመጥነኝም ብላ ቴክስት ትጽፈለታለች። ነገር ግን እንደሚያፈቅራት እየነገራት እሷ እንደዛ ስትለው ምንም ማድረግ አልቻለምና ነገሩን በራሱ ዝም ብሎ መቀጠል ይጀምራል። እናም እሱ በድንገት ህይወቱን የሚቀይር ነገር እዚህ ጋር ይፈጠራል። የ2026ቱ የዓለም ዋንጫ ብቅ ይላል። እናም ለ2026ቱ የዓለም ዋንጫ ኢስማኤል ሳይባሪ ይመረጣል። ማለትም ለሀገሩ እንዲጫወት ተመርጦ ወደ አሜሪካም ይሄዳል። እናም እዛ አሜሪካ ላይ ከደረሱ በኋላ 3 ተከታታይ ጨዋታዎች ላይ ጎል በማስቆጠር የተለያዩ እንቅስቃሴዎችን በማድረግ ከፊቱ ላይ እንኳን ደም እየወጣ ለሀገሩ
ድልን ማምጣት ይጀምራል። እናም በእያንዳንዱ ጨዋታ ኮከብ ተጫዋችነቱን እያስጠበቀ መውጣት ይጀምራል። ዓለም ስለሱ ማውራት ትጀምራለች። አንተ ደሃነ ገንዘብ የለም ተብሎ የተጣለው ሰው እናም እግሩ ሽባ ነው አይራመድም የተባለው ሰው ዓለም ላይ መጥቶ ኮከብነቱን ማሳየት ይጀምራል። እናም 1 2 3 እየተባለ ጨዋታዎች ከተደረጉ በኋላ አንድ የአውሮፓ ታላቅ ክለብ ባየር ሙኒክ እሱን እንደሚፈልገውና ሊያስፈርመው እንደሚፈልግ ይገልጥለታል። ኢስማኤል ሳይባሪም ክለቡን ይህንን ውል ተቀብለው ይፈራረማሉ። እናም ይህ ውል ስንት እንደሚያስከፍል እኔ ልንገራችሁ። በዚህ ውል ላይ ባየር ሙኒክ ያቀረበላቸው የገንዘብ መጠን 55 ሚሊዮን ፓውንድ ነው። ይህ 55 ሚሊዮን ፓውንድ ወደ ኢትዮጵያ ሲመነዘር ወደ 10 ቢሊዮን ብር ይጠጋል። ይህ 10 ቢሊዮን ብር ኢትዮጵያ አዲስ አበባ ውስጥ ወደ 5-6 ትልልቅ ፎቆችን ሰርቶ 5-6 ሌክሰስ እና ገመቺስ መኪናዎችን ገዝቶ የሚትረፈረፍ ብር ነው። እናም ይህ ብርን ውል አቅርቦለት ተፈራርሞ ኢስማኤል ሳይባሪ ለባየር ሙኒክ ፊርማውን ያኖራል። ይህንን ውል ተከትሎም የተለያዩ ድረገጾችና ሶሻል ሚዲያዎች ላይ ይህ ነገር ወሬው መናዛቱ ይጀምራል። እናም ይህንን ነገር የሰማችው የኢስማኤል ሳይባሪ የቀድሞ ፍቅረኛ ብቅ ብላ አንዳንድ ነገሮችን ለኢስማኤል ሳይባሪ ትናገራለች። ይህንንም በቴክስትን የገለጸችው እንዲህ አለች። ኢስማኤል ሳይባሪ ፍቅሬ ሆይ እኔ የዛኔ የተናገርኩት ነገር ትክክል አልነበረም። እኔ በጣም ነው ማፈቅረህ። የዛኔ ስሜታዊኝን የተናገርኩት አሁን ይቅር በለኝ ብላ በቴክስት ትጽፈለታለች። ኢስማኤል ሳይባሪም ይህንን ሲሰማ በጣም ግንፍል ብሎ ይናደዳል። እናም ለገንዘብ እንደቀረበችውም ይረዳል። በመቀጠልም ኢስማኤል ሳይባሪ ምን እንዳደረገ ልንገራችሁ። ይህንን ቴክስት ስክሪንሾት ያደርገዋል። ቀደም ብሎም አንተ ደሃ ነህ ገንዘብ የለህም አጠገቤ እንዳደርስ ያለችውንም ይህንንም ቴክስት ስክሪንሾት አድርጎ ሶሻል ሚዲያ ላይ ይለቀዋል። እናም ኢስማኤል ሳይባሪ ጅል መስሏት ልትጫወትበት ስትሞክር ኢስማኤል ሳይባሪ ግን ወይ ፍክንች ብሎ ጭራሹኑ በራሷ ጨዋታዋን አሸንፎ ይህንን ቴክስትም ድረገጽ ላይ ነግጦ ሰሞኑን ዓለም ላይ አነጋጋሪ ሆኖ ቆይቷል። እናም ይህ ነገርን በዚህ ከቋጨ በኋላ ኢስማኤል ሳይባሪ ጨዋታውን ቀጥሏል። እናም በዛ በጨዋታዎች ሁሉ እናቱ እየተገኘች ታበረታታው ነበረ። ያኔ እግሩ ሲጣመም ተስፋ ያልቆረጠችበት እና አሁንም ዝቅ ሲል ተስፋ ያልቆረጠችበት ከእንደገናም ሲነሳ ተስፋ ያልቆረጠችበት እናቱን አቅፎ በሚዲያ ላይ ሲታይና ዓለም ላይ ሲገን ውሏል። እናም ኢስማኤል ሳይባሪ ታሪኩ ይህንን ይመስላል። አሁን ላይ 2026 ላይ ታላቅ ተጫዋች ሆኖ 16 ውስጥ ሞሮኮ ሀገሩ እንድትቀላቀል ያደረገ ታላቅ ተጫዋች ነው። እናም ኢስማኤል ሳይባሪ ብላችሁ ሰርች አድርጋችሁ ሙሉ ነገሩን ማየት የተለቀቀውንም ቴክስት ማየት ትችላላችሁ። እኔ ግን ይህ ትልቅ ትምህርት ያስተምራችኋል ብዬ ሴቶች ወደ እናንተ ሲመጡ ምን ፈልገው ነው የሚመጡ የሚለውን ማወቅ አለባችሁ። ገንዘብ የምትወድ ሴት ካለች እንደዚህ ማጋለጥና መተው እንዳለባችሁ ያስተምራል ብዬ የኢስማኤል ሳይባሪን ታሪክ አቀረብኩላችሁ። ሙሉ ቪዲዮን ስላያችሁ አመሰግናለሁ። ይህን አስኩዬ ኢቲ የሚሉን ዩቲዩብ ቻናል ሰብስክራይብ አድርጉ እያልኩ እኔ ጨረስኩ። አመሰግናለሁ።